እሺ ራፍሊንግ ኮሽነን በቅርቡ አንድ ቻይና ለሚገኘው ክላይንታችን ከሪል ስቴት ጋር የተገናኘ ብራንዲንግ እንድንሰራላቸው አዘውን ነበረ። ዋን ኦፍ ማይ ቤስት ፍሬንድ ነው ሪል ስቴት ላይ ስፔሲፊክሊ ሪል ስቴት ዴቨሎፕመንት ላይ መሳተፍ ይፈልጋል። ከሪል ስቴት ጋር የተገናኘ ብራንዲንግ እንድንሰራላቸው አዘውን ነበረ። ዊዝን ዊክ በአንድ ሳምንት ውስጥ ጨርሰን ዲሊቨር አድርገን ነበር ማለት ነው። ሶ የሶድ ፋውንዴሽን ይባላል። የሶድ በዕብራይስጥኛ ፍሩት ኦፍ ላይፍ ማለት ነው፣ የህይወት ዛፍ ማለት ነው። ሶ ሎጎውንም እንደምታዩት ከሱ ጋር የሚገናኝ ከሪል ስቴት ጋር የሚገናኝ ነው። እንደገና ዕብራይስጥኛም ቃል ስለሆነ ከሱ ጋር የሚገናኝ ሎጎ ሰርተንላቸዋል ማለት ነው። ያንን ሎጎ በመነሳት ፉል የብራንድ ጋይድ ላይኑን ሰርተንላቸዋል። እንግዲህ ብራንዲንግ ማለት አንድ ድርጅት ስሞል ቢዝነስ ይሁን እና ቬሪ ኮርፖሬሽን ሌቭልም ይሁን ማንነቱን እንዲያስተዋውቅ ወይም ደግሞ የሚሰራውን ስራ በደንብ ሰው ልብ ውስጥ እንዲተዋወቅ የሚያደርግ ሲስተም ስትራቴጂ ነው ማለት ነው ብራንዲንግ። ስለዚህ ስፔሲፊክሊ ነው የሰራንላቸው፣ እነሱም በጣም ወደውት ነበረ። ከዚህ ሌላ ደግሞ እንግዲህ እኛ ኦልሞስት ላለፉት 3-4 ዓመታት ኢንቮልቭ እያደረግን ያለ ነው ብራንዲንግ ላይ እና ሶፍትዌር እና ዌብሳይት ዴቨሎፕመንት ላይ ነው ማለት ነው። ኤኒቲንግ እናንተ የምትፈልጉ ከሆነ ከብራንዲንግ ጋር ከሶፍትዌር እና ዌብሳይት ጋር የሚገናኝ ስራ የምትፈልጉ ከሆነ ባዮ ላይ ስልክ አለ፣ እየደወላችሁ ማናገር ትችላላችሁ ማለት ነው። እናመሰግናለን።